የሰሜን ሱዳኗ ስልታዊ ደማቅ የንግድ ማዕከል የዘመናዊ ተቋማት እምብርት ኤልፋሻር ወድማለች። ከ300,000 ሕዝብ መኖሪያነት የመብት ተሟጋቾች እንደሚሉት ወደ ሰዎች ቄራነት ተለውጣለች። የኤልፋሻር ውድመት የነዋሪዎቿ እልቂት፣ ስቃይና ሰቆቃም ታዛቢዎች እንዳሉት 2 ዓመት ከመንፈቅ ያስቆጠረው የሱዳን የእርስ በርስ ጦርነት ወደ ዘግናኝ ምዕራፍ የመሸጋገሩ አብነትም ሆኗል። የሱዳን ፈጥኖ ደራሽ ጦር ኤልፋሻርን መቆጣጠሩ ያስከተለው ተጨማሪ ቀውስና ስጋት መነሻ የሱዳን የጥፋት ጉዞ ማጣቀሻም የዓለም አቀፉ ማኅበረሰብ አጸፋ መድረሻችን ነው። ላፍታም አብራችሁን ቆዩ። My name is Nagash Mohammed and I work at DW.